ለምንድን ነው የምቀሰቅሽኝ? ደህና የተኛሁትን ስራዬን ረፍት ነው አይደለም እንዴ? ምን አለ ባርፍበት? ምን አለ በተኛ? ቁርስ እንድንበላ ነው። እሺ በልቼ ምን ያደርግልኛል? ተመልሼ መተኛት አይደለም ትረብሽኛለሽ። በላሁን ልጆቹን ቀስቅስልኝና ቁርሳችንን እንብላ። ጎሽ ሄኒ ሂሩት እንዴ ማን ነበር የቀረው? የኔ ምን አለበት ጮክ ብለህ ብትጣራ? ሳልበላ እንዴት ነው የምጮኸው? ሄኒ የኔ አንተ ሄኒ ሄሮክ ወደ ትምህርት የለም። ምን አለ ብንተኛበት? አንተ እንዴት ነው በዚህ እድሜ እንደዚህ እንቅልፍ አትውደድ። እንቅልፍ መውደድ ደሃ ነው የሚያደርገው። እሺ በቃ ካምባላ አልወድም። ሄኒዬ ሂድ በል የኔን ቀስቅሳት። ጎሽ ፈጠን በል እንጂ አትሮጥም እንዴ አንተ? እነኚህ ልጆች ንቃትን ከኛ ካልተማሩ ከማን ሊማሩ? እንዴ በስንቱ በምትበላበት ትጫወታለህ? እንቅልፌ እንዳይመጣ እኮ ነው አንካት። ሩቴ በዚህ ውስጥ ስትታይ በጣም ነው የምታስቂው። አሳኮ በስዬ ብርጭቆ ብዙ ጥቅም አለው ማለት ነው። ወይ በዚህ አራ አርግብሽ በዚህ ምን ነው ምን ብለን የላክነ? ጥራት አላልነህም እንዴ? ማንን ይላል እንዴ? ማንን ጥራ ብለን የላክነ? የኔን ነው እንዴ? ሄጄ ነበር ግን ክፍል ውስጥ አላገኘኋትም። ያው የሌለ ሰው እንዴት ተጠራለህ? የሌለ ሰው የት ሄዳ ነው? እኔ እንጃ። እኔ ምን አውቃለሁ? እንቅልፌን ተኝቼ ነበር። ሱቅ ልከሻታል እንዴ? ኧረ እኔ አላኳትም። ዛሬ ትምህርት አላችሁ እንዴ? ኧረ ወይኔ! ኧረ ዛሬ ሁሉ ትምህርት የለም። ታዲያ ምን ያስጨዋል? አየሽም የትምህርት ጥላቻ እንዴት እንደሚያስጨው? ኧረ ወይኔ! አሃ ኦ አለኩ